እኔ የምልሽ አለባበሴን አይተሽ ነዋ ደሃ ስለሆንኩ ሌባ መስዬ ስልክሽን የደበቅሽው? አይ ኧረ እኔ ሌባ አልመሰልከኝም። እኔ ግን ሌባ ነኝ። በቃ ቻው። እሺ ደውላለሁ። አንቺ እንዴት ነሽ? ነው ምንድነው እንደዚህ ጠፋው? በቃ ነው ህይወት ያጠፋው። ሌላ ቀን እንገናኛለን። ዛሬ በጣም ቸኩያለሁ። እሺ ሂሳብ ስንት ነው? አያስፈልግም፣ ችግር የለም። የምር እኔ እሰጥሻለሁ። እሺ አመሰግናለሁ። በቃ ሰላም አደውልልሃለሁ። እሺ ስንት ነው ሂሳብ? 10200 ላንድሩ ጉዳይ ልክ ሲላንተኩ ባለፈው እንዳልኩ እንዳቸኩል አደውል አረጋ ብሎ ቀነቶ ጅብችኩል አጅሪት ዘንድሮ ምን ሱቅ ላይ ቆመሻል? ሙቲስ ወንድ ከመቀፈል አይሻልም? ወሬ ታበዣለሽ። ለማንኛውም ለኤክስሽ ቆንጆ ቁርስ እንሰራለን ስለሆነ 5 ሊትር ዘይት ስጪ። እዛ ላይ ያለውን እሺ። ሄሎ ወይ ማሪ፣ እንዴ 5 ሊትር ዘይት እኮ 10 ሺህ ብር አሉ። ሁሌ በምትልክልኝ አካውንት ሌላ የዘይቱ ዋጋ ውሸቷን ነው 1499 ብር አትመናት። ወመን ደርሻለሁ። እንዴ ምንድነው? ይሄ ወጥቻለሁ። እንዴ ምንድነው የምትጨቅጭቁኝ? ወይኔ ሙሴ እንዴ ምንድነው? ደምባራ ይቅርታ፣ አንቺ ባታየኝ እንኳን ማየት ነበረብኝ። ወይኔ ይቅርታ፣ ሌባ እኮ ቦርሳዬን ሰርቆኝ አላየሁም ነበር። አይዞሽ፣ ለበጎ ነው። ካላስቸገርኩሽ ወደዛ ከሆንሽ ትመሪኛለሽ? ውይ አሁን ምንድነው የሚሻለኝ? ቦርሳዬ ተሰረቀ። ይሄው እዚህ ኧረ ቀስ አይዞሽ። ተጎዳሽ እንዴ? እኔስ በማየት ተረፍኩ። ታያለ እንዴ? አይዞሽ፣ የሆነ ሁሉ እንኳን ሆነ ለበጎ ነው ብለሽ አስቢ። የውስጥ ሰላም መንገድሽን ያቀናልሻል። በቃ አትናደጂ፣ እኔ ደርሻለሁ። አመሰግናለሁ ለምክር። ወይኔ ሄሎ፣ ወጣሽ እንዴ? ኧረ ገና ከሰፈር አልወጣሁም። እንኳን አልወጣሽ፣ ፈጣሪ ወድሻል። ሁሉም የመኪና አደጋ ደርሶባቸው ሆስፒታል ናቸው። ምን? አዎ እኔም ወደዛ እየሄድኩኝ ነው። በቃ ቻው። መጣሽ እንዴ? አዎ አመሰግናለሁ። እሺ ለካ በትንሹ ነገር የሚፈትነን ከትልቁ ማዕበል ይጠብቃል።